ምክንያቱ ያልገባው ከፍተኛ የሆነ ድካም ወይም ደግሞ ድብርት አስቸግሮታል? እንግዲያውስ ይህ የታይሮይድ ሆርሞን ማነስ ወይም ደግሞ የሃይፖታይሮይዲዝም ምክንያት ሊሆን ይችላል። ሰላም ጤና ይስጥልን። ዶክተር ጌቱ ገረመው እባላለሁ። በአፊላስ ጠቅላላ ሆስፒታል የውስጥ ስፔሻሊስት ሐኪም ነኝ። የታይሮይድ እጢ አንገታችን ላይ የምትገኝ በጣም ትንሽ የሆነች የቢራቢሮ ቅርጽ ያላት እጢ ስትሆን ከእሷ የሚመረተው ታይሮክሲን የሚባለው ሆርሞን ግን አጠቃላይ የሰውነታችንን እንቅስቃሴ የሚቆጣጠር ወይም የማወቅ አቅም ያለው ነው። የዚህ የእንቅርት ሆርሞን ማነስ በተለያዩ ምክንያቶች የሚከሰት ሲሆን በጣም የተለመደ የሚባለው ምክንያት ታይሮይድ እጢ ላይ የሚፈጠር ቁስለት ወይም በሕክምና አጠራር ሃሺሞቶ ታይሮይዳይተስ ሲሆን ሌሎች ምክንያቶች አንደኛው የአዮዲን ማነስ ነው። በምንመገበው ምግብ ላይ ማግኘት የሚገባን ያክል አዮዲን ሳናገኝ ስንቀር፣ ሌላው ደግሞ ከእንቅርት ቀዶ ሕክምና በኋላ መመረት የሚገባው ያክል ሆርሞን የሚያመርቱ እጢዎች ሲያንሱ፣ እንዲሁም አንዳንዴ በከፍተኛ ሁኔታ ለሚመረት የእንቅርት ሆርሞን ተብሎ የሚወሰዱ መድኃኒቶች በደንብ ቁጥጥር ካልተደረገባቸው እንደዚሁ የታይሮይድ ሆርሞን ማነስ ሊያስከትሉ ይችላሉ። ታይሮይድ ሆርሞን ማነስ ከሚያሳያቸው ምልክቶች መካከል ዋና ዋናዎቹ አንደኛው ከፍተኛ የሆነ የሰውነት ድካም፣ የጡንቻ መዛል፣ እንዲሁም ደግሞ ድብርትና የንቃተ ህሊና መቀነስ፣ የሆድ ድርቀት እንዲሁም አለፍ ሲል ቶሎ ምርመራ ካልተደረገበት ሰውነትን እስከ መሳት ብሎም እስከ ሞት ድረስ ሊያደርስ ይችላል። ይህንን ችግር ለመከላከል እንደ ህብረተሰብ የሚመከረው ምንድነው? በአዮዲን የበለጸገ ጨው ምግባችን ላይ እንድንጠቀም ይመከራል። ከዚህም ባለፈ ግን እነዚህ ምልክቶች ያለበት ማንኛውም ሰው ወደ ህክምና ተቋም በመሄድ ደም ውስጥ ያለ የታይሮክሲን መጠን ወይም ደግሞ የታይሮይድ ሆርሞን መጠን ልኬታ በማድረግ በቀላሉ በመድኃኒቶች ህክምና በማድረግ ጤናማ መሆን ይችላል። አፊላስ ጠቅላላ ሆስፒታል፣ ፈዋሽ አእምሮዎች፣ ተንከባካቢ ልቦች።